ክርስቲያኖ ሮናልዶ እና ፖርቹጋል ወደ ዓለም ዋንጫ 16 ውስጥ መቀላቀል ችለዋል። ዛሬ ምስጋና ለቫር ይግባው። በቃ ሌላ ምንም የምትሉት ነገር የለም። ሮናልዶ አግብቷል። ሌላኛውን ጎል ጎንዛሎ ራሞስ ነው ያገባው። የሚገርም ቴስታ ነው። ግን ክሮኤሺያ ማለት ነው በጣም ነፍ ኳስ ነው ኦፍ የተባለባቸው። የመጨረሻው ይሄ ነው ኦፍ ተብሎባቸው አስባችሁታል። 90 ፕላስ 10 ደቂቃ ተጨምሮ 104ኛው ደቂቃ ላይ አግብተውት ከዛ ይኸውላችሁ ይሄን ነገር ላስረዳችሁ። እዚህ ጋር ግራፉ ይታያችኋል። ይሄ አዲስ እግር ኳሱ ላይ የተጨመረ ኳሱ ራሱ ላይ የእግር ኳሱ የሚጫወቱበት እቺ ኳሷ ላይ የተጨመረች ሴንሰር አለች እና ኳሱን ተጫዋች ነክቶታል አልነካው የሚለውን ነገር ትክክለኛ ሰሚ አውቶሜትድ ኦፍሳይድ ቴክኖሎጂ የሚጠቀሙበት እና እዚህ ጋር የምትመለከቱት ግራፍ አለ አይደል? የዚህ ተጫዋች ሲነካው ይሄ ግራፉ ኳሱ እየመጣ አይደል? እዚህ ጋር ወደ ላይ ወጥቶ የወረደው ኳሱ ነክቶታል። እዚህ ጋር ተጫዋች ነው። ከዛ ያው ይሄኛው ተጫዋች ኦፍሳይድ ፖዚሽን ላይ ነው። በዛ ምክንያት ነው የመጨረሻው የክሮኤሺያ ኳስ የተሻረው። ብቻ ግን ማለት ነው የሮናልዶ ደጋፊዎች እንኳን ደስ አላችሁ። እኔ አም ቬሪ ሃፒ። አስባችሁታል? እስከዚህ ሰዓት ድረስ እስከ 10 ሰዓት ሆኗል። እስከ 10 ሰዓት ቆይቼ ፖርቹጋል ደግሞ ተሸንፎ ይሄ እንትና የሚባለው ማነው ኮንሴሳው የሚባለው ልጅ ማለት ነው በቃ አጌንስት ሮናልዶ የሚጫወት ነው ይመስላል። እሱ ኳስ ነው መጨረሻ ላይ ኳሱን መያዝ እየቻለ ኮርነር ላይ ማለት ነው ጥግ ላይ መታው የእጁ ወጣ። የሱ ኳስ ተመልሶ ነው ይሄ ኳስ የገባው። ብቻ ሮናልዶ ደጋፊዎች እንኳን ደስ አላችሁ። ሮናልዶ 16 ላይ ከስፔን ጋር ይገናኛሉ። ስፔን እኔ በጣም ስፔን ይከብዳቸዋል። ብቻ ግን የሚያልፍ ከሆነ እንግዲህ ምን አይሆናል። ይሄን ቪዲዮ ለሮናልዶ ደጋፊዎች በሙሉ ላኩላችሁ። ግባለት በቃ በስመ አብ። ከሁሉም በላይ ምን ደስ እንደሚል ታውቃላችሁ? የሮናልዶ ሄተሮችን አዘልሎ ከዛ ተሻረላችሁ። ዝም ትተኛለህ እስከ ሌሊት 10 ሰዓት ድረስ ትቋጥራለህ። ትችላለህ። ማን ማርቲኔዝ እንኳን የቀየርካቸው ብሩኖ ፈርናንዴዝ የተባለ ቪቲኒያ የተባለ ሰውዬ ማን ምንም መጫወት አይፈልጉም። እንኳን የተቀየሩ ሮናልዶ ተቀየረ፣ ጎንካሎ ራሞስ ገባ፣ ማን ተኮሰላቸው። ትችላለህ በቃ የሚያምር ቅያዱ የሚያምራል ማለት ነው። ጨዋታችሁ ራሱ በጣም ነው የሚያምረው። ምን አይነት ቲም ነው ግን ክሮኤሺያ? በኢየሱስ ማስጨነቀኝ። ማን ሞድሪች ስለወደክ በጣም አዝናለሁ፣ ግን ከሮናልዶ የበለጠ ልወድ አልችልም። ማን ሮናልዶ ትችላለህ። ፔናልቲ አግብቷል። እንኳን ያገባ ምንም አይነት ሄት መስማት አልፈልግም። እስከ ሌሊት ትቋጥራለህ። አዳሜ ቪዲዮን ድልት ወዲያው ትኝት ይኸውልህ፣ ሌላ ምንም ባያስፈል የጨፈርክበትን ይኸውልህ ገብተህ ደልት። ከዛ ይኸውልህ ሌላ ምንም አማራጭ የለም። ይለያል። የኔ አባት ይገባል። ጥራሃል ማንዬ። ይኸውላችሁ የመጀመሪያው ጎል ሲሻርበት እምባዬ ነበር የመጣው በፔናልቲው ካዘን። ግን ይሄ ፖርቹጋል የሚባል ቡድን ጀሞ ምንም የሚያስተማምን ቡድን ነው። ምኑም ነው ማስተማምነው ግራ ግብት የሚላችሁ አይነት ቡድን ነው ጀማው። ለማንኛውም እንኳን ደስ አላችሁ። ፖርቹጋል 2-1 በሆነ ውጤት አሸንፋለች። እጅግ አንገብጋቢ ወሳኝ የሆነ ጨዋታ ነበር ጀማው። ቀጣይ ከስፔን ጋር ነው ይሄ ቡድን የሚደርሰው። እኔ እንደዚህ እድለኛ ቲም ከሆነ እንደዚህ አይነት ጎል ገብቶበት ማለት ነው የሚሻርለት አይነት ቲም ከሆነ በጣም ትልቅ ደረጃ ላይ ጠብቀዋለሁ። በብቃቱ ግን እየተማመንኩኝ አይደለም በዚህ ቲም። ለማንኛውም እንኳን ደስ አላችሁ። ሌሊታችን አልባከነም ጀማው። ሌሊት ሙሉ ቁጭ ብለን ስንቋጥር ነበር አይደለ? አሁን ቆንጆ እንቅልፍ መተኛት እንችላለን። ኮንግራ ሁልሽም ኮፒ ሊንክ ሼር አድርጊና አዳርሽልኝ ማንዬ። CR7 ወደ ቀጣዩ ዙር አልፏል በሉልኝ ጀማው። ከሞን ዳኛው ግን በጣም አጭበርባሪ ነው። ፋይናሊ ክርስቲያኖ ሮናልዶን በኖካውት ጨዋታ ላይ ጎል ማስቆጠር ችሏል። ያው በፔናልቲ ቢሆንም ከክፍት ጨዋታ እንግዲህ ቀጣይ ከስፔን ጋር ጎል ያስቆጥራል ወይስ አያስቆጥርም የሚለውን እናያለን። ምን አይነት ድራማቲክ የሆነ ጨዋታ ነው የተመለከትነው። ዋት አይ ሰከንድ ሃፉ እጅግ በጣም ያማረ ነበረ። ይሄ ጨዋታ ማለት ነው ላችሁ ድራማቲክ ነው ብላችሁ የምታስቡታ ስፔንና ፖርቹጋልን ደግሞ ምን ያህል ሞር ድራማቲክ እንደሚሆን መጠበቅ አልቻልኩም። ላሚን ያማል ከክርስቲያኖ ሮናልዶ። ዳኛው ማለት ነው ፖርቹጋል ሊይዛቱላ ሞክሮ ነበር። 13 ደቂቃ የማይገባ 13 ደቂቃ ሁላ ጨምሮ ነበር። ነገር ግን በመጨረሻም ካምባክ ሰርታ ፖርቹጋል አሸንፋለች። 16 ውስጥ እንግዲህ ከስፔን ጋር የምትገናኝ ይሆናል። አባክ ገብተህ ታወጣዋለህ። የሜሲ ቋጣሪ ደጋፊ ገብተህ ታወጣዋለህ። ጎንካሎ ራሞስ፣ ክርስቲያኖ ሮናልዶ ገብተህ ታወጣዋለህ። በቃ የወርልድ ካፑ ልበለው የዚህ የሚገርም ጨዋታ በኢየሱስ ስም 10 ደቂቃ ተጨምሮ ክሮኤሺያ 2-0 አድርጎ እንባ ተናንቆት ሮናልዶ ጎሉ በኦፍሳይድ ተሽሮ ኧረ ታሪካዊ ጨዋታ አሳቀቁኝ። የገዛ ክለብ ተጫዋቾች ግቫርዲዮል ባለቀ ሰዓት አገባ። ኮቫቺች ምን አይነት ጨዋታ ነው የሚጫወተው? በረኛውን ደበደበው። አረ እንደዚህ ትችላለህ ወይ? እኔ ሲጀመር ስንቴ ስሙን እያነሳው ሁሌ የሚያደርግልን ፓሶች ሳወራ እናንተ
ሁሌም ቢሆን ላሽ ነበር የምትሉት። ምን አይነት ቅያሬዎች ነው ዛሬ አሰልጣኙ ራሱ ያደረገው? ሁሉም ሰሩለት። ሮናልዶን አስወጥቶ ጎንካሎ ራሞስ ምን አይነት ቴስታን የወተፈው? ኧረ በኢየሱስ ስም የተለየ ምሽት። ኤክስትራ ታይም ቢገቡ ባይዞ ፔናልቲ ቢገቡ በእርግጠኝነት ክሮሻ ነው የምታሸንፈው። ፔናልቲ ሹታውት ላይ የሚገርም ሪከርድ አላት። በዛ ላይ የፖርቹጋል እያንዳንዱ ተጫዋች ሮናልዶን እያሰበ ፔናልቲ ሲመታ ስንት ህዝብ እንደሚወቅሰው ያንን ቢስት እያሰበ ሲመታ የሚያገባ ይመስላል። ተመስገን። ፖርቹጋል ከስፔን ራውንድ ኦፍ 16 ገብተው በቋጠሮ ይበል። ምን አይነት ድራማ ነው የተመለከትነው? ፖርቹጋል 16ቱን ተቀላቅላለች። ክሮኤሺያ ከዓለም ዋንጫው ተሰናብታለች። በዓለም ዋንጫ ጥሎ ማለፍ ጨዋታ ፖርቹጋል ክሮኤሺያን 2-1 አሸንፋ 16ቱን መቀላቀል ችላለች። በጨዋታው ክሮኤሺያ 53ኛው ደቂቃ ላይ ኢቫን ፕሬሲች ባስቆጠራት ጎል መምራት ችሎ ነበረ። ክርስቲያኖ ሮናልዶ 68ኛው ደቂቃ ላይ በፔናልቲ ጎል አስቆጥሮ ፖርቹጋል ናቻ አደረጋቸው። 90+4 ላይ ደግሞ ጎንዛሎ ራሞስ አስደናቂ ጭንቅላት ኳስ አስቆጥሮ ፖርቹጋል በድራማዊ መልኩ 16ቱን ተቀላቅላለች። 10 ደቂቃዎች ተጨምሮ 90+12 ላይ ዮስኮ ቫርዲዮል ጎል አስቆጥሮ ነበር። በቪአርም ኦፍሳይድ ተብሎ ተሽሯል። እጅግ ድራማ የበዛበት ጨዋታ ነበር። ለማንኛውም ፖርቹጋል 16ቱን ተቀላቅላለች። አው ግባና ውጣው ይላል። እግዚአብሔርን ቀጥሏል። ሁሉም ነገር ቀጥሏል። ምን አይነት ኧረ ቫርዲዮል እግዚአብሔርን እንዴ! ምን አይነት ስራ ነው? እግዚአብሔርን ተቀይረ ገብተህ ለምን ልታሸንፉ እንዴ? አቻል ታረጉ አንተ ወይኔ ስታገቡት እኮ አቻ ሲያረጉኝ የት ልግባ እንዴ? አንተ እኔ ዛሬ በመቆየቴ እኔ እንደ ዛሬ ተደስቼ አላውቅም እንዴ። አንተ ክሮኤሺያ ግን እግዚአብሔር ምን አይነት አስጨናቂ ቲም ከባድ ነው። አሁን ግን ራሞስ ግን እኔ ለአንተ ቃል የለኝም። መጀመሪያም ስጡት እያልኩኝ ለምን በቃ ሮናልዶ ከወጣ በኋላ እሱ ነው ቁጥር ጋር ያለው በቃ ምንድን ያደረገው? ቀጣይ ስፔንን ሲጀምር ባለፈውም እዛ ኔሽንስ ሊግ ላይ ሰተናት ነው ዋንጫውን የበላ ነው። መደገሙ አይቀርም በእርግጠኝነት። ህልሙ ቀጥሏል። አሁንም ነው የምልህ። ወይኔ ማንን ተናግሬ ማንን ለእንትን ልበልሽ? አሁን መግዚአብሔርን ሲጀመር ዓለም ዋንጫ የሚበላው በፒኬ ነው። አንተ እንዳይከራከረኝ አንድ ሰው ብያለሁ። በቃ እንዲህ ነፍሴ ልትወጣ እንዲያለ ይቻላል እንዲ? ወይኔ ጉዴ! ዋና ሮናልዶ ይደሰት እንጂ እኔ ያገባኛል እንዴ? የአንተ መላጣ ሰውዬ እንዲህ ተናንቀናል እንዴ? ሮናልዶን ጭራሽ ቀይረ ማስወጣት ጀመር። ኩያ መሰለህ እንዴ? ይኸው ለዛሬ አፉ ብዬ ቀጣይ ጨዋታ እንደዚህ ደግማታለሁ እንዳትል ቆዳን ነው የምልጥልህ። ቋጣሪ ሸጣሪ ገብተተኛ አባቴ